ሊቀ መላእክት ቅዱስ ኡራኤል። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች እንኳን ለሊቀ መላእክት ለቅዱስ ኡራኤል ዓመታዊ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። ሐምሌ 22 ቀን የሊቀ መላእክት የቅዱስ ኡራኤል ክብረ በዓል ነው፣ ታስቦ የሚውልበት ነው። በዚህም ዕለት ቅዱስ ኡራኤል የሚታሰብበት ሲሆን ቅዱስ ኡራኤል ከሰባቱ ሊቃነ መላእክት ከመላእክት አለቆቹ ሰባት ተብለው ከሚጠሩት መካከል አንደኛው ነው። ኡራኤል ሄኖክን የረዳበት ዕለት ነው። ሄኖክ የሚባለው አባት ከአዳም ሰባተኛው ትውልድ ነው። ሰባተኛው ትውልድ የሚሆነው ሄኖክ በዚህ ምድር ላይ ወደ 373 ዓመት ገደማ ኖሮ ይህን ዓለም ትቶ የተሰወረ ሰው ነው። የተሰወረበትም ምክንያት የዓለም ኃጢአት ስላስጠላው ስላሰለቸው በዓይኑ የሚያየው በጆሮ የሚሰማው ስላላስደሰተው ይቅርብኝ ብሎ ከዚህ ምድር እግዚአብሔር ሰውሮታል። ቅዱስ ጳውሎስም ሲጽፍ በዕብራውያን ምዕራፍ 11 ላይ ብሎታል። ወከበቶ እግዚአብሔር ሸሸገው ሄኖክን ሰወረው ይላል። ወዘእንበለ ተአምኖሰ ኢይትካል ያስምርዎ ለእግዚአብሔር፣ ያለ እምነት እግዚአብሔርን ማገልገል አይቻልም ተብሎ እዚህ ዕብራውያን 11 ምዕራፍ 11 ቁጥር 5 ላይ እንደተመዘገበው ያለ እምነት እግዚአብሔርን ማገልገል አይችልም ተባለ። ሄኖክ በእምነቱ እግዚአብሔርን አገለገለ። በዓለም ላይ መኖርም ይበቃኛል አለ፣ ይቅርብኝ አለ። ከዛም እግዚአብሔር የልቡን መሻት ፈጸመለት። እንግዲህ ትልቁ አባት ሄኖክ በመጽሐፈ ሄኖክም ታሪኩ በሰፊው ተመዝግቦ የሚገኘው ምንድን ያለው? ይሄን ዓለም ካልተውት ዓለም አይተውም አለ። ወገኖቼ ዓለም እኛ ካልተው ነው እሱ አስበው አይተውንም። ይሄን ዓለም ካልተውት እሱ አይተውም አለ ሄኖክ። ጥልቅ ቃል ነው፣ ያዙት። ይሄን ዓለም ካልተውት ዓለም አይተውም። ማንን ትቶ ያውቃል? ዓለም ሲያጓጓ ነው፣ ክብሩ ሲያጓጓ ነው፣ ገንዘቡ ሲያጓጓ ነው፣ ልብሱ ሲያጓጓ ነው፣ ጌጡ ሲያጓጓ ነው፣ ስልጣኑ ሲያጓጓ ነው፣ ኑሮ ሲያጓጓ ነው፣ ደስታው ሲያጓጓ ነው፣ መብል ሲያጓጓ፣ መጠጥ ሲያጓጓ፣ እዚህ ምድር ላይ ጠቅላላ የሚያጓጓ እንጂ ይበቃኛል የሚባል አይደለምና ሄኖክ አየውና ይሄ ዓለም በቃኝ ካላሉት አይበቃም አለ፣ ካልተውትም አይተውም አለ። በግድ ፍቅር ይስባል ያሳድራል። እኔ ግን ይቅርብኝ፣ እኔ ልተው፣ ዓለሙ አይተወኝም አለ። ክርስቲያኖች ዓለሙ ሳይተዋችሁ እናንተ ለመተው፣ ኃጢአቱ ሳይተዋችሁ እናንተ ልትተውት፣ ኃጢአት ይተዋናል ተብሎ አይታሰብም። ሰይጣንም ይበቃችኋል፣ ብዙ ኃጢአት ሰርታችኋል፣ ከዚህ በኋላ ይደክማችኋል አይልም እኮ። ያሰራል፣ ጨምሮ ነው የሚያሰራውና ጨማምሮ የሚያሰራውን ኃጢአት እኛ ይበቃል ካላልን ኃጢአቱም አይበቃንም፣ ክፉ ነገርም አይበቃንም፣ ሰይጣኑም በቃችሁ አይልም። ሄኖክ ግን ራሱ ነው በቃኝ ያለው። ይቅርብኝ፣ ዓለም ሰልችቶኛል፣ ይሄ ዓለም አይተውም፣ እኔ ልተው ብሎ ትቶ እግዚአብሔርም የልቡን መሻት ፈጸመለት። ኡራኤልም ረድቶት በገነት በር ላይ አኖረው። ተሰውሮ እስከ ዛሬ ይኖራል። በዕለተ ምጽአት ዳግም ሲመጣ ከነ እዝራ ከነ ኤልያስ ጋራ የክብር ጽዋ ወይንም ደግሞ ጽዋ ሞት ተቀብሎ የሚያርግ በመጨረሻው ሰዓት የሚጸድቅ በትንሣኤ ዘጉባኤ ክብር የሚያገኝ ነው የሚሆነውና ስለዚህ ቅዱስ ኡራኤል ሄኖክን የረዳበት፣ ሄኖክን የገነት በር ያሳየበት፣ መንገዱን ያቃናለት፣ መልካም መስመርን ያሳየበት ዕለት ስለሆነ ቅዱስ ኡራኤል ሁላችንንም መልካሙን ነገር የምንጸድቅበትን ነገር የገነትን በር እንዲያሳየኝ ብዙዎቻችን እንዲያሳየን የገነት በር የጠፋብን በሩ ደህና ሆኖ እያለ በገነት የሚያስገባ ስራ እያጣን መልካም ነገር እያጣን እግዚአብሔር ፊት የሚያቀርበንን ነገር እያጣን የምንኖራለንና መልካሙን ነገር እግዚአብሔር ይግለጽልን ለማለት ነውና ስለዚህ የቅዱስ ኡራኤል ክብረ በዓል ነው። ሄኖክን የረዳበት ዕለት ስለሆነ ብዙ የሄኖክ ወገኖች ይሁን እንደ ሄኖክ ዓለም ያሰለቸን፣ ዓለም ግራ ያጋባን፣ ዓለም አልጠገብ ያለ፣ ዓለም ፈተና ያበዛብን፣ ዓለም ድካም ያበዛብን፣ ዓለም ስንፍና ያበዛብን፣ ዓለም ኃጢአት ያበዛብን አለንና ሄኖክን እንደረዳ ቅዱስ ኡራኤል ሊቀ መላእክት ሁላችንንም ይርዳን። ወስብሐት ለእግዚአብሔር። ይቆየን። የሰላም በዓል ያድርግልን።